በእኔ ደግሞ አያምርም አሉኝ። ማንም ሰው ህመሜን እንዲያይ አልፈልግም። ከኔ ጋር በሳቅ ሲሆን ነው ደስ የሚል። ሰላም ሰላም፣ እንዴት ናችሁ ውድ የቻናላችን ቤተሰቦች? እንግዲህ ዛሬም እንደተለመደው በአዲስ ቪዲዮ መጥተናል። ያው እንደምታውቁት ኮሜዲያን ፍልፍሉ ከዛሬ 3 ሳምንት አካባቢ በስትሮክ ታሞ ሆስፒታል መግባቱን ሰምታችኋል ብዬ አስባለሁ። በጊዜው በጣም ብዙ ሰዎችን ያስጨነቀ ምንድነው እየተፈጠረ ያለው የሚያስብል ጉዳይ ነው ነበር የደረሰበት። ያው እንደምታውቁት ኮሜዲያን ፍልፍሉ ለዚች ሀገር ለማህበረሰቡ በራሱን ሙያ የራሱን ኮንትሪቢዩት ያደረገ ኮሜዲያን ነው። በጣም ትልቅ ኮሜዲያን ነው። በጣም ብዙ ተከታይ ብዙ ወዳጆችን ያፈራ ኮሜዲያን ነው። አሁን ከረንትሊ ያለውን የጤና ሁኔታ ደግሞ ምን ይመስላል የሚለው ደግሞ አዶናይ ሆስፒታል ድረስ በመሄድ ጠይቆታል። እሱን ቪዲዮ ደግሞ ተመልክተን እንመጣለን። ፍልፍሉ እንደታመመ ታውቃላችሁ? አዎ፣ ፍልፍሉ ስትሮክ ይዞታል። አሁን እሱ ያረፈበት ሆስፒታል ነው የምገኘው። ወንድማችን ኪሩቤል ደግሞ ከፍልፍሉ ጋር ሆኖ ጠዋትም ቀንም ማታም ከጎኑ ሳይለይ እየተንከባከበው ነበርና አንዳንድ ጥያቄዎች እጠይቀዋለሁ። ብዙዎቻችሁ ስለ ፍልፍሉ መታመም ሰምታችሁ ነበረ። ግን አሁን ባሉ ሲቹዌሽኖች የሱ ነገር ተረስቶ ይገኛልና ትንሽ አቴንሽን እንዲያገኝ ስለፈለኩኝና ለፍልፍሉና ለቤተሰቦቹ እንድደርስላቸው ስለምፈልግ ነው ይህ ቪዲዮ እየለቀቁት ያለሁት። ፍልፍሉንም አስፈቅጄ ባለቤቱንም አስፈቅጄ ማለት ነው። አንድ ጥያቄ ልጠይቅ ወንድም ማለት ሰው ፍልፍሉ ወደ ሆስፒታል መቼ ነው የገባው? ቅዳሜ ዕለት ማታ ቤት ሆኖ ነው እንትን የተደረገው። ስትሮክ ያጋጠመው ቀረጻ ላይ እያለ ነው። ቀረጻ እያረገ ከዛም በኋላ ራሴን አመመኝ አለ። ወደ ማታ አካባቢ ልክ ራሱን መቆጣጠርና መሸከም ሲያቅተው ቀጥታ ወደዚህ ስመጣ ዳይሬክት ወደ ምርመራው ሲገባ ስትሮክ ባለበት እዚሁ እንዲቆይ የተደረገ አሁን ወደ 20 ቀን ሆኖናል እዚህ ካለም ማለት ነው። አሁን እንዴት ነው? እየተሻለው ነው ወይስ እየባሰበት ነው? እስኪ ትንሽ አስረዳኝ። ምክንያቱም አሁን ውስጥ ያለው ከሱ ጋር ያጋጠመው ነገር ትንሽ ቮሚት አደረገና ከዛ በኋላ ወደ አይኑ መገልበጥ ጀመረ። ከዛ እንደዚህ በቃ ራሱን መቆጣጠር አቃተው። ዶክተሮች ተጠርተው ነርሶች ጠርተን ነው በቃ በፍጥነት ሮጠው መጥተው እሱን ማንቃት የጀመሩት እንዳተኛ ያሉትና እኔ በጣም ልቤ በጣም ነው የተጎዳው እውነት ለመናገር ፍልፍሉ እንደዛ ሆኖ ስላየሁት። አሁን ያየኸው እውነት ለመናገር ያስደነግጣል። አሁን ፍልፍሉ ያለበት ሁኔታ በጣም ከፍተኛ ላይ ነው። ህመሙ ወጣ ገባ እያለ ነው ያለው ማለት ነው፣ ራሱን መቆጣጠር እስከሚያቅተው ማለት ነው። እና አሁንም ዶክተሮችን እንደምታያቸው ተረባርበው ያሉበት ምክንያት እሱን ለማዳን ነው። አሁን ያለበት ህመሙ አንዴ መጣ አንዴ ገባ ይላል። ስለዚህ በጣም እንክብካቤ ያስፈልገዋል። የሀገር ባለውለታ ነው፣ ብዙ ነገር ያደርጋል እና ለሱ ብዙ ነገር ይገባል። ያ አሁን እንግዲህ ከፍልፍሉ ክፍል ወጥተን ነው ያለ ነው። ምክንያቱም መመለስ እንችላለን። እኔ ነው የምፈልገው። እንግዲህ ቪዲዮውን እንዳያችሁት ነው የኮሜዲያን ፍልፍሉ የጤና ሁኔታ ላይ ሄድ መለስ አይነት ነው ያለው። ይሄንን በቅርቡ ይስተካከላል ብዬ አስባለሁ። ፕላስ ኮሜዲያን ፍልፍሉ ያለውን የውስጡን ብርታትና መንፈስ እጅግ በጣም የሚገርም ነው። ቀድኜ እወጣለሁ፣ ጤንነቴ መልካም ይሆናል የሚለውን መንፈሱ በጣም የሚገርም ነገር ነው። ያው እንደምታውቁት ሕክምና ላይ ስታመም ስትገባ ሳይኮሎጂካሊ ጠንካራ ካልሆንክ በጣም ከባድ ነው። በጣም ምክንያቱ በሽታም አለ፣ ፋይናንሻሊ ስትራግል አለ፣ ፕላስ የቤተሰብ ኃላፊነትም አለ። በብዙ ነገር በጣም እጅግ በጣም ከባድ ነው። በርትቶ የሚያበረታ ሰው በጣም አስፈላጊ ነው። ፓሽኑ እግዚአብሔር ላይ ያለው እምነትና ጥንካሬው በጣም እጅግ በጣም የሚገርም ነገር ነው። ፕላስ ታሞም አልጋ ላይ ሆኖ የሚቀልደው ነገር ደግሞ እጅግ በጣም ይገርመኛል። ታመህ እንደዚህ መቀለድ፣ ታመህ እንደዚህ ደስተኛ መሆን በጣም የሚገርም ነገር ነው። ከአዶናይ ጋር ያደረጉትን ቆይታ ደግሞ ቪዲዮን አይተን እንመጣለን።
ከእግዚአብሔር ጋር እነሳለሁ አዶዬ። ይህንን ደግሞ ቆሜ ነው የማወራው። ግዴታ ነው። ይህንን ነው እኔ በጣም አዶዬ የሚገርምህ አንድ ነገር ማስታውሰው አለ። አንድ ሰው ከሀገር ቤት ይመጣና የድሮ የመንግስት ሆስፒታል ወረፋ ምናምን አለ። ወረፋ ይዞ ታክሞ ምን ብሎ ድኖ ይሄዳል። በአመቱም እንደዛው ሌሊት መጥቶ ወረፋ ይይዛል። ወረፋ ይዞ ምን ብሎ ሐኪሙ ጋር ቀረበ። እንዲህ ባለፈው ታክመሃል ድናሃል አይደል አለው። አዎ አሁን ለምን መጣ ሲለው ለምስክርነት አለ። ለምስክርነት መጣ። አዎ መዳን። ስለዚህ በእኔም የሚያምረው ድኜ ቦታዬ ላይ መድረኬ ላይ ቁጭ ብዬ ለማሳየት ያብቃኝ ነው የምለው። አመሰግናለሁ። ቪዲዮውን እንግዲህ እንዳያችሁት ነው የኮሜዲያን ፍልፍሉ የልቡ ሙላትና የመንፈሱን ጥንካሬ እንዳያችሁት ነው። እጅግ በጣም የሚገርም ነገር ነው። አዶናይ ደግሞ አንድ ነገር ተናግሯል። ቻሌንጅን አስጀምረዋለሁ ብሏል። ይሄንን ደግሞ እጅግ በጣም የወደድኩት ነገር ነው። ምክንያቱም ቻሌንጅ አስጀምረዋለሁ ካለ ያው እንደሚያደርገው አዶናይ እንደምታውቁት የተናገረውን በማድረግ የሚታወቅ ልጅ ነው። በሱ የማይታማ ነው። ፍልፍሉን እሱ ፍልፍሉ ማድረግ ያለበትን ስለ በሽታውና ስለ በሽታው ብቻ መጨነቅ ያለበት ማሰብ ያለበት እንጂ ሌላ ጣጣዎችን ማሰብ የለበትም። ምክንያቱም የሕክምና ወጪ በለው የቤተሰብ ወጪዎች አንዳንድ ነገሮችን ማሰብ የለበትም። እሱን ሕክምናውን ብቻ ማድረግ ያለበት ነውና ይህንን ቻሌንጅ ደግሞ በብዙ ነገር ያሳርፈዋል ብዬ አስባለሁ። እጅግ በጣም ደስ የሚል ነገር ነው። ቻሌንጁ ምንድነው የሚለው አልታወቀም። በቀጣይ ቪዲዮዎችን የምናይ ይመስለኛል። ነገር ግን አስጀምረዋለሁ ያለውን ቪዲዮ ደግሞ አይተን እንመጣለን። አሁን ቻሌንጅ ላስጀምርልህ እያሰብኩ ነው። ለቤተሰቦችም እንዲሆን አንተም እረፍት እንድታገኝ ጥሩ ደረጃ ላይ እንዳለው እንድታውቅ ቻሌንጅ አስጀምራለሁ። እወድሃለሁ በጣም አከብርሃለሁ። ወጥተህ ደግሞ ትልቅ ነገሮች እንሰራለን አብረን። እሺ ወጥቼ ካንተ ጋር ነው አባሮሽ የምጫወተው መጀመሪያ። አዶዬ እወድሃለሁ። ሰላም ሁኑልኝ ናፒዬ፣ እወድሃለሁ የኔ ጌታ። እሺ አመሰግናለሁ። አዶዬ ሰላም ግቡልኝ፣ አረፍ በሉ። እሺ ነባት፣ እወድሃለሁ። እሺ እየመጣሁ አያችኋለሁ። እሺ በቃ አዶዬ ሰላም ሁኑልኝ። አትጨናነቅ፣ አለን እኛ። በቃ እራስ ጨርስ። ምን ጭንቀት እዛው እቅፍ አድርጌ አንድ ነገር መታሰብ ምንም ነገር ለአንተ ትቼዋለሁ። በቃ እሺ ነባት፣ ሰላም ግባልኝ። እወድሃለሁ። እሺ ቻው። ያው ቪዲዮውን እንዳያችሁት ነው አዶናይ በልበ ሙሉነት ነው ይሄንን ለኛ ተወው ያለውና ይሄንን በኮንፊደንስ በጣም እጅግ በጣም ደስ የሚል ነገር ነው። ለኮሜዲያን ፍልፍሉ ደግሞ አሁን ካለበት የጤና እክል እግዚአብሔር ጨርሶ እንዲምረው እንዲፈውሰው፣ የኢትዮጵያ ሕዝብ ደግሞ በያለበትን እንዲጸልይለት እግዚአብሔር እንዲረዳው፣ ጤንነቱ ተመልሶ ወደ ድሮ መድረኩ እንዲመጣ፣ ሕዝቡን በማሳቅ በማዝናናት እንዲመጣ እመኛለሁ። እግዚአብሔር ጨርሶ ይማረ። እግዚአብሔር ካንተ ጋር ይሁን ማለት ፈልጋለሁ። እንግዲህ ለቀጣይ በሌላ ቪዲዮ እስከምንገናኝ ደህና ሁኑ።